for him not to contact me and not to let us know he's okay. To report somebody missing who maybe run off with some friends to get away for a few days. አንድም ቀን አይታው ማታክሲት የሞተውን ሰው መንፈስ በራእይ ያየች አስክሬኑ የት እንዳለ ለፖሊሶች ተጠቁማለች ብትባሉ ታምናላችሁ? I already knew. በመጋቢት ወር በ1997 ዓመተ ምህረት በአሜሪካ ትንሿ የሻርፕስቪል ከተማ እጅግ አሳዛኝና እጅግ አነጋጋሪ ነገር ይፈጠራል። ዳሪል የተባለ ሼፍና የሁለት ልጆች አባት ከስራ መልስ በድንገት ደብዛው ይጠፋል። ፖሊሶችም ከጓደኞቹ ጋር ጠፍቶ ነው ብለው ነገሩን ያግበሰብሱትና ቀለል ያደርጉታል ማለት ነው። ነገር ግን ከአንድ ምስጢራዊ ቦታ አንድ አስገራሚ ምንጭ መጣ። አንድም ቀን ዳርሊን አይታው የማታውቅ ሜሪ ኤለን የተባለች ባለራዕይ ሴት የሞተው ዳርሊ መንፈስ እየመጣ በጆሮዋ እንደሚጮህባትና አስክሬኑ የት እንዳለ እየመራት እንደሆነ ተናገረች። ለመሆኑ ይሄ እውነት ነው ወይስ ፖሊስን ለማደናገር የተሸረበ ሴራ ነው? አብራችሁን ቆዩ። ቻናሉን ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ እንሂድ። ዳሊል በጣም ሰላማዊና ለቤተሰቡ እጅግ ታማኝ የሆነ ሰው ነበረ። ቅዳሜ ምሽት ከስራ ከወጣ በኋላ ግን ወደ ቤት አልተመለሰም። ባለቤቱ ጃኔት በጣም ተጨንቃለች። ምክንያቱም ዳሪል ያለ ምክንያት ከቤቱ ውጭ በፍጹም አድሮ አያውቅም። ወዲያውኑም ለፖሊስ ታመለክታለች። ነገር ግን ፖሊሶቹ ነገሩን ቀለል አድርገውት ነበር። ባለቤቱ ግን አልተቀበለችው። ባሌ እንደዚህ አይነት ሰው አይደለም በማለት ከቤተሰቦቿ ጋር በመሆን ፎቶውን አሳትመው ፍለጋ ይጀምራሉ። እዚህ ጋር ነው እንግዲህ ታሪኩ ወደ ሌላ ምዕራፍ የሚቀየረው። የጃኔት እናት የዳርሊ መፈለጊያ ወረቀት ይዛ በአካባቢዋ ወደሚገኝ ትንሽዬ የመጽሔት መደብር ጎራ ትላለች። የመደብሩን ባለቤት ሜሪ ኤለን ትባላለች። ሜሪም መፈለጊያ ወረቀቱ በእጇ በመዳፏ ስትነካው ያልተለመደ ኃይል ወረራት። የዳሪል መንፈስ ከጎኗ ቆሞ ይታያት ጀመረ። ሜሪ ኤለን ወዲያውኑ ለጃኔት እናት ይህ ሰው ሞቷል፣ ይኸው አጠገብሽ ቆሟል ስትል ነገረቻት። I said, Mary, he's dead. He's dead. He's standing right. ጃኔት ይህን ስትሰማ በድንጋጤ ወደ መደብሩ መጣች። ሜሪ ኤለን ጃኔትን ስታያት እቅፍ አድርጋት በጣም አዝናለሁ እያለች ማልቀስ ጀመረች። Help me. I'm so sorry. I'm so sorry, Jeanette. ይህን እንድትል ያደረጋት የዳሪል መንፈስ በውስጧ ሆኖ እንደሆነ ተናገረች። I said, he's standing there next to you. He's so sorry. I said, he's trying to find his way back. በተጨማሪም ዳሪል ጭንቅላቱ ላይ ጥምጥም እንደተመተመ፣ በሽጉጥ ተመቶ እንደተገደለ እንዲሁም አንገቱ ላይ ገመድ እንዳለ ጭምር በራእይ አየች። ጃኔት መጀመሪያ ላይ አላመነችም ነበር። ነገር ግን ሜሪ ኤለን ዳሪል እያለኝ ነው ጎስት Kept saying to me, ghost, tell her ghost. ጎስት የሚለው ቃል ላንቺ ምን ትርጉም አለው ስትል ጃኔትን ጠየቀቻት። The moment she said it, I had chills from my head down to my toes. ምክንያቱም ጎስት የተሰኘውን ፊልም እሷና ዳሪል በጣም የሚወዱትና በአንድነት የሚያዩት የፍቅር ፊልማቸው ነበረ። And at that moment, I knew it was him and that this was the real thing. ይህም ሚስጥር ደግሞ ከሱ ውጭ ማንም አያውቅም ነበር። ከቀናቶች በኋላም ሜሪ ስሚዝ የተባለ መርማሪ ፖሊስ ወደ ሜሪ መደብር ይመጣል። ሜሪ የሚያየችውን ራእይ ሙሉ ለሙሉ ነገረችው። አስክሬኑ ረግራጋማና ሳር የበቀለበት ቦታ ላይ እንደተጣለ ገለጸችለት፣ ነገረችው። መርማሪው መጀመሪያ ላይ ነገሩን እንደ እብደት ቆጠረው። ነገር ግን የሜሪ ኤልሰን ስብዕናና በአካባቢው ያላት መልካም ስም መርማሪውን ስላጠራጠረው ለሻርፕስ ፖሊስ ያስተላልፋል፣ ጉዳዩን ማለት ነው። ፖሊሶቹ ግን ጉዳዩን ለማመን አሁንም ፍቃደኛ አልነበሩ። በዚህ መሃል ሜሪ ኤለን በየቀኑ መኪናዋን እያስነሳች ስትሄድ የዳሪል መንፈስ የመኪናውን መስታወት እያወረደ አይኖቹን እንደሚያሳያትና እባክሽ ፈልጊኝ እያለ በጆሮዋ እንደሚጮህባት ተናገረች። I was out looking for a sign of where Daryl may be. ፖሊሶች በበኩላቸው የዳርሊን የሥራ ባልደረቦች መመርመር ጀመሩ። በወቅቱ ዳርሊን ለመጨረሻ ጊዜ ያየችው ሲንዲ የተባለች
የስራ ባልደረባው ነች። ጃኔትም ሄዳ ስትጠይቃት ማታ በሰላም ሸኝቶኝ በሰላም አድርሶኝ ተለያይተናል፣ ይመጣል አይዞሽ አታስቢ ብላ አጽናናቻት። ነገር ግን የሜሪ ኤለን ራዕይ እየጠነከረ ሄደ። አንድ ቀን መኪናዋን እየነዳች ወደ ቤተ ክርስቲያን ስትሄድ የዳሪል መንፈስ መሪዋን ይዞ ወደ ፖሊስ ጣቢያ እንድትሄድ እንዳስገደዳት ተናገረች። To know I want to be buried in a gray pinstripe suit. Finally, I had to strike a deal with him. በግራጫ ልብስም እንድቀበር ለፖሊሶች ንገሪልኝ አላት። ሜሪም ወደ ፖሊስ ጣቢያ ሄዳ ከማክሰኞ ጠዋት በፊት ታገኙታላችሁ ስትል የመጨረሻ ማስጠንቀቂያ ሰጠች። ልክ ሰኞ ከሰዓት በኋላ በኦሃዮ ወሰን አቅራቢያ በሚገኝ አንድ ረግራጋማ መንገድ ላይ የሚያልፍ አሽከርካሪ በፕላስቲክ የተጠቀለለ አስክሬን ተመለከተ። ፖሊሶች ቦታው ላይ ደርሰው ሲመረምሩ አስክሬኑ የዳሪል ኮዛርት ሆኖ ተገኘ። ልክ ባለራዕይ ሴት እንዳለችው And my forehead is still itchy, so he's still wearing the bandana. ዳሪል የተገኘው ረግራጋማ ቦታ ላይ ፊቱ ወደ ላይ ዞሮ ጭንቅላቱ ላይ ጥምጥም እንዳሰረ እና በሽጉጥ ተመቶ ነው። ሜሪ ኤለን የነገረቻቸው እያንዳንዱ ነገር ትክክል ሆኖ ተገኘ። ፖሊሶችን ምርመራቸውን አጠናክረው በመቀጠል የዳርሊን መኪና መፈተሽ ጀመሩ። መኪና ውስጥም በርካታ የደም ጠብታዎችን አገኙ። በመጨረሻም ገዳዩ ማን እንደሆነ በቴክኖሎጂ እና በምስክሮች ተረጋገጠ። ያቺ ለመጨረሻ ጊዜ አብራው የነበረችው ሲንዲ እና ግብረ አበሮቿ ዳርሊንን ለገንዘብ ሲሉ እንደገደሉት ታወቀ። He deserved to be here to raise his children and to love his children. ባለራዕይ ሴት ሜሪ ኤለን የተናገረችው ነገር በፍርድ ቤት እንደ ቀጥተኛ ማስረጃ ባይያዝም ፖሊሶች ትክክለኛውን አቅጣጫ ይዘው ጉዳዩን እንዲያጠምዱ ትልቅ መሳሪያ ሆኗቸዋል። የዳሪል መንፈስም ፍትህ አግኝቶ በሰላም አረፈ። በዛሬ ያዘጋጀሁላችሁ ታሪክ ይህን ይመስል ነበረ። በሌላ ምርጥ ታሪክ እስከምንገናኝ ድረስ ቻናላችንን ሰብስክራይብ፣ ላይክ አድርጋችሁ ማለፋችሁን አትርሱ። በሚቀጥለው ቪዲዮ እንገናኛለን። መልካም ጊዜ፣ መልካም ሳምንት።